ሰፕላይ እና ዲማንድ በስማርት መኒ ትሬዲንግ ውስጥ በጣም ጠቃሚ ከሆኑ ቱሎች አንዱ ናቸው። ብዙ አትራፊ ስትራቴጂዎች በእነሱ ዙሪያ የተገነቡ ናቸው። እናም ስፍር ቁጥር የሌላቸው ትሬደሮች አካውንታቸው በጊዜ ሂደት እንዲያሳድጉ ረድቷቸዋል። ነገር ግን ችግሩ እዚህ ጋር ነው። አብዛኞቹ ትሬደሮች እነዚህን ዞኖች በትክክል እንዴት መለየት እንደሚችሉ ስለማያውቁ ይቸገራሉ። ለዚህ ነው እውነተኛ ዞኖችን መለየትና የማርኬቱን ኖይዝ ችላ ማለት ለእያንዳንዱ ትሬደር ወሳኝ ክህሎት የሆነው። በዚህ ቪዲዮ ጠቃሚ የሆኑ ሰፕላይ እና ዲማንድ ዞኖችን እንዴት መለየት እንደሚቻልና በግልጽ ስቴፕ ባይ ስቴፕ ትሬዲንግ ስትራቴጂ ውስጥ እንዴት መጠቀም እንደሚቻል በእውነተኛ የማርኬት ሁኔታዎች አሳያቸዋለሁ። በመጀመሪያ ሰፕላይ እና ዲማንድ ዞን በትክክል ምን እንደሆኑ በግልጽ እንግለጽ። ሰፕላይ እና ዲማንድ ዞን ማለት በማርኬት ውስጥ ስማርት መኒ በመግባቱ ምክንያት ፕራይሱ ጠንካራ የሆነ ኢምፐልሲቭ ሙቮች ያደረገባቸው በቻርት ላይ ያሉ ቦታዎች ናቸው። በቻርት ላይ የብዙ ጊዜ ወደ ላይ ወይም ደግሞ ወደ ታች የሚደረጉ ፈጣን እንቅስቃሴዎች ይመስላሉ። ሆኖም እያንዳንዱ ጠንካራ እንቅስቃሴ ትክክለኛ ሰፕላይ ወይም ደግሞ ዲማንድ ዞን አይፈጥርም። አብዛኞቹ ትሬደሮችም ስህተት የሚሰሩት እዚህ ጋር ነው። ትክክለኛ የሆኑ ዞኖችን ትክክለኛ ካልሆኑ ለመለየት በሁለት ዋና መስፈርቶች ላይ እናተኩራለን። የመጀመሪያው የፌር ቫልዩ ጋፕ መኖር ነው። ፌር ቫልዩ ጋፕ የሚፈጠረው በሶስት ካንድሎች መካከል በሚደረግ ጠንካራ ኢምፐልሲቭ ሙቭ ወቅት ነው። በቡሊሽ ሙቭ ወቅት የአንደኛው ካንድል ሃይ ከሶስተኛው ካንድል ሎ ጋር አይደራረብም። በቢሪሽ ሙቭ ደግሞ የአንደኛው ካንድል ሎ ከሶስተኛው ካንድል ሃይ ጋር አይደራረብም። በእነዚህ ሁለት ካንድሎች መካከል ያለው የፕራይስ ሬንጅ ፌር ቫልዩ ጋፕ ይባላል። ከፌር ቫልዩ ጋፕ በፊት ያለው ካንድል የእኛን ሰፕላይ ወይም ደግሞ ዲማንድ ዞን ወሰን ይወስናል። ይህ ቦታ የስማርት መኒ አክቲቪቲ በከፍተኛ ሁኔታ የሚከማችበት ዞን ነው። ሁለተኛ ወሳኝ መስፈርት ደግሞ ፕራይስ የግድ ብሬክ ኦፍ ስትራክቸር ወይም ደግሞ ቼንጅ ኦፍ ካራክተር መፍጠር አለበት። ወደፊት ከመሄዳችን በፊት እነዚህን ሁለት ኮንሰፕቶች በፍጥነት እንከልስ። ብሬክ ኦፍ ስትራክቸር ወይም ደግሞ ቦስ የሚከሰተው ፕራይስ በአፕ ትሬንድ ወቅት የቀድሞውን ሃይ ብሬክ ሲያደርግ ወይም ደግሞ በዳውን ትሬድ ወቅት የቀድሞውን ሎ ብሬክ ሲያደርግ ነው። ይህም አሁን ያለው ትሬንድ የቀጠለ መሆኑንና የማርኬቱ ቁጥጥር እንዳልተቀየረ ያረጋግጣል። ቼንጅ ኦፍ ካራክተር ወይም ደግሞ ኮች የሚከሰተው ደግሞ ፕራይሱ ከትሬንድ አቅጣጫ በተቃራኒ ያለን ቁልፍ ሌቭል ወይም ደግሞ ኬ ሌቭል ብሬክ ሲያደርግ ነው። ይህም በማርኬቱ ቁጥጥር ላይ ሊኖር የሚችል ለውጥን ያመለክታል። እንደዚሁም ብዙ ጊዜ የትሬንድ ሪቨርሳል የመጀመሪያ ምልክት ነው። በቀላል አነጋገር ብሬክ ኦፍ ስትራክቸር የትሬንድ መቀጠልን ሲያረጋግጥ፣ ቼንጅ ኦፍ ካራክተር ደግሞ አቅጣጫ ሊቀየር እንደሚችል ይጠቁማል። አሁን ይህንን ምሳሌ እንመልከት። እዚህ ጋር ተከታታይ የሆኑ የቡሊሽ ብሬክ ኦፍ ስትራክቸሮች እናያለን። ይህም ማርኬቱ በቡሊሽ ትሬንድ ላይ መሆኑን ይነግረናል። ከእያንዳንዱ ፑልባክ በኋላ ፕራይሱ ጠንካራ በሆነ ሁኔታ ወደ አፕሳይድ ይንቀሳቀሳል። በመጀመሪያ ብሬክ ኦፍ ስትራክቸር ላይ ፕራይሱ ፌር ቫልዩ ጋፕ ፈጥሯል። በሁለተኛው ላይ ደግሞ አልፈጠረም። ይህም ማለት የመጀመሪያው ዲማንድ ዞን ብቻ ነው ትክክለኛ ወይም ደግሞ ቫሊድ የሚሆነው። በኋላ ላይ ፕራይሱ ወደ ታች በመውረድ የቀድሞውን ሜጀር ሎ ብሬክ አድርጓል። በዚህም ቼንጅ ኦፍ ካራክተር ይፈጥራል። በዚህ ጊዜ ሰፕላይ ዞን ፈጥሯል እንላለን። የዚህ ሰፕላይ ዞን ወሰን የሚወሰነው ከፌር ቫልዩ ጋፕ በፊት ባለው ካንድል ነው። አሁን ትክክለኛ ሰፕላይ እና ዲማንድ ዞን እንዴት መለየት እንደሚቻል ስላወቅን ለምን ምልክት እንደምናደርግባቸውና በእውነተኛ ትሬድ ውስጥ እንዴት እንደምንጠቀምባቸው እንነጋገር። አንድ ትክክለኛ ዲማንድ ዞን ካገኘን በኋላ ፕራይሱ ወደፊት ወደዛ አካባቢ ተመልሶ በዞን ውስጥ ባሉ ቀሪ የባይ ኦርደሮች ምልክት ሪያክት ያሳያል ብለን እንጠብቃለን። በዚህ ቡሊሽ ሴናሪዮ ፕራይሱ ወደ ዲማንድ ዞን ሪትሬሲንግ ሲያደርግ እናያለን። በዚህ ጊዜ ወዲያውኑ ወደ ትሬድ አንገባም። ይልቁንም ከዞኑ ሪያክት መኖሩን ለማረጋገጥ በክሎዝድ ቡሊሽ ካንድል መልክ ማረጋገጫ ወይም ደግሞ ኮንፈርሜሽን እንጠብቃለን። ይህም ክፍል በጣም አስፈላጊ ነው። በሰፕላይ ወይም ደግሞ በዲማንድ ዞን ውስጥ ሊሚት ኦርደር አንጠቀምም። ፕራይሱ ዞኑን ጥሶ በማለፍ እኛ ከጠበቅነው በተቃራኒ አቅጣጫ ሊቀጥል ይችላል። ለዚህ ነው ሁልጊዜ ኮንፈርሜሽን የሚያስፈልገው። ማርኬቱ ግልጽ የሆነ ሪያክት አሳይቶ ሊመጣ የሚችለውን ሪቨርሳል ሲያረጋግጥ ብቻ ነው የምንገባው። ኮንፈርሜሽን ካገኘን በኋላ ወደ ሎንግ ፖዚሽን እንገባለን። ስቶፕ ሎዛችንን በዲማንድ ዞን የታችኛው ወሰን ላይ ይቀመጣል። ቴክ ፕሮፊታችን ደግሞ ከስቶፕ ሎዛችን በ3 እጥፍ አርቀን እናስቀምጣለን። 1:3 የሆነ ሪስክ ቱ ሪዋርድ ሬሾ ይሰጠናል። ይህም ሬሾ በትሬደሮች ዘንድ እንደ ጎልድ ስታንዳርድ ይቆጠራል። ምክንያቱም አትራፊ ሆናችሁ እንድትቀጥሉ ስለሚያስችል ነው። ይህም በጊዜ ሂደት ከ35 እስከ 45% የሚሆን ዊን ሬት ቢኖራችሁ እንኳን አትራፊ እንድትሆኑ ያስችላችኋል። አሁን ደግሞ ቢሪሽ ሴናሪዮን እንመልከት። በዚህ ቻርት ላይ ተከታታይ የሆኑ ቢሪሽ ብሬክ ኦፍ ስትራክቸር የተረጋገጠበት ዳውን ትሬድ በግልጽ ማየት እንችላለን። በመጨረሻው ኢምፐልሲቭ ሙቭ ወቅት ፕራይሱ ከብሬክ ኦፍ ስትራክቸር ጋር አብሮ ፌር ቫልዩ ጋፕ ይፈጥራል። ይህም የሚያሳየው ትክክለኛው ሰፕላይ ዞን መፈጠሩ ነው። የዚህ ሰፕላይ ዞን ወሰን የሚወሰነው ከፌር ቫልዩ ጋፕ በፊት ባለው ካንድል ነው። ምክንያቱ ቀላል ነው። ኢንስቲትዩሽናል ፕሌየሮች ውሳኔያቸውን የሚያሳልፉት ኢምባላንስ ከመፈጠሩ በፊት ነው። ያ እንቅስቃሴያቸው ደግሞ በዚህ ካንድል ላይ ይንጸባረቃል። ከዚህ በኋላ ፕራይሱ ወደ ሰፕላይ ዞን ሪትሬስ ያደርጋል። እንደዚሁም በቀይ ካንድል ክሎዝ የሚታይ ግልጽ የሆነ ቢሪሽ ኮንፈርሜሽን ይፈጥራል። በዚህ ጊዜ ሾርት ፖዚሽን እንገባለን።
ስቶፕ ሎሳችንን በሰፕላይ ዞኑ የላይኛው ወሰን ላይ ይቀመጣል። ቴክ ፕሮፊታችን ደግሞ የስቶፕ ሎሳችንን 3 እጥፍ አርቀን እናስቀምጣለን። ከዚህ በኋላ ፕራይሱ ዞኑን አክብሮ በትክክለኛ እንደጠበቅነው ሲንቀሳቀስ ማየት እንችላለን። አሁን በጣም የተለመዱ የማርኬት ሁኔታዎች ካየን ዘንድ ብዙ የማይከሰት ነገር ግን የላቀ ወይም ደግሞ አድቫንስድ የሆነ ሴትአፕን እንመልከት። ይሄኛው ማርኬት ሪቨርሳልን ከሊኩዲቲ ስዊፕ ጋር ስለሚያቀናጅ ከፍተኛ የሆነ ጥራት ወይም ደግሞ ሃይ ፕሮባቢሊቲ አለው። ስቴፕ ባይ ስቴፕ እስቲ እንመልከተው። በመጀመሪያ ለረጅም ጊዜ የተከበረና በተከታታይ በብሬክ ኦፍ ስትራክቸር የተረጋገጠ ግልጽ የሆነ ትሬንድ ያስፈልገናል። በዚህ ሁኔታ በቡሊሽ ትሬንድ ላይ እንገኛለን። ሆኖም ግን ፕራይሱ ወደ ላይ ከመቀጠል ይልቅ የቀድሞ ሜጀር ሃይ ላይ ይደርስና ሊኩዲቲ ስዊፕ ያደርጋል። ይህም የሚሆነው ፕራይሱ ከሃዩ በላይ በረጅም ዊክ ወጥቶ ወዲያውኑ ወደ ተቃራኒ አቅጣጫ ሲመለስ ነው። ይህ ረጅም ዊክ በስማርት መኒ የተደረገ ማኒፑሌሽን ያሳያል። ፕራይሱ ባይ ኦርደር እና ስቶፕ ሎዝን እንዲነቃቁ ለማድረግ ወደ ተጠበቀው አቅጣጫ ይሄድና ከዚያም በፍጥነት አቅጣጫውን ይቀይራል። ከሊኩዲቲ ስዊፕ በኋላ ግልጽ የሆነ ቼንጅ ኦፍ ካራክተር እና በመቀጠልም የፌር ቫልዩ ጋፕ መፈጠርን እናያለን። ይህም የማርኬቱ ቁጥጥር መቀየሩንና ትክክለኛ ሰፕላይ ዞን መፈጠሩን ያረጋግጣል። ይህ ሰፕላይ ዞን ከሊኩዲቲ ስዊፕ እና ከስትራክቸር shift በኋላ ስለተፈጠረ በዚህ ሁኔታ ላይ ቁልፍ ወይም ደግሞ ኬ ሌቭል ነው። ወደዚህ ዞን የሚደረግ መመለስ ወይም ደግሞ ሪቨርሳል ከመደበኛው ሴታፕ ይልቅ ከፍተኛ ጥራት ያለው ወይም ደግሞ ሃይ ፕሮባቢሊቲ ያለው ነው። ፕራይሱ ወደ ሰፕላይ ዞን ሪትሬስ ሲያደርግ በቀይ ካንድል ክሎዝ የሚታይ ብሪጅ ኮንፈርሜሽን እንጠብቃለን። የበለጠ ትክክለኛ ለሆነ ኢንተሪ ወደ ሎ ታይም ፍሬም ወርደን እዚያ ማረጋገጫ መጠበቅ እንችላለን። ይህ አጠቃላይ ባይስን ሳይቀይር ጠባብ የሆነ ሪስክ እና የበለጠ ትክክለኛ የሆነ ኤክስኪዩሽን እንዲኖር ያስችላል። ከማረጋገጫ በኋላ ወደ ሾርት ፖዚሽን እንገባለን። ስቶፕ ሎዛችንን በሰፕላይ ዞኑ የላይኛው ወሰን ላይ ይቀመጣል። ቴክ ፕሮፊታችንን ደግሞ የስቶፕ ሎዛችንን 5 እጥፍ ታርጌት እናደርጋለን። እንደዚህ ባሉ ሃይ ፕሮባቢሊቲ ሴታፖች ላይ እንደዚህ ያለ ሪስክ ቱ ሪዋርድ ሬሾ ተገቢ ነው። እንደ አማራጭ ከትሬዱ ስኬል አውት በማድረግ የተወሰነ ትርፍ ወይም ደግሞ ፓርሻል ፕሮፊት መውሰድ ይቻላል። በ3:1 ሬሾ ላይ ትርፍ ወስደን የቀረውን ክፍል ደግሞ እስከ 5:1 ታርጌት ድረስ እንዲቀጥል መተው እንችላለን። ይህ ተራ የሆነ የሰፕላይ እና ኮንፈርሜሽን ሴታፕ ብቻ አይደለም፣ ይልቁንም ተያያዥነት ያላቸው በርካታ ምክንያቶች በአንድነት የሚሰሩበት ሁኔታ ነው። በመጀመሪያ ተከታታይ ብሬክ ኦፍ ስትራክቸር የተረጋገጠበት ለረጅም ጊዜ የቆየ ትሬንድ አለን። በመቀጠል ከቀድሞ ሜጀር ሃይ በላይ ሊኩዲቲ ስዊፕ እናያለን። ይህንንም ተከትሎ የማርኬቱ ቁጥጥር መቀየሩን የሚያሳይ ግልጽ የሆነ ቼንጅ ኦፍ ካራክተር ይመጣል። ከዚህ በኋላ ፕራይስ ጠንካራ የሆነ ዲስፕሌስመንት እና ኢንኤፊሸንሲን የሚያሳይ ፌር ቫልዩ ጋፕ ይፈጥራል። በመጨረሻም ሰፕላይ ዞኑ የሚፈጠረው ከማኒፑሌሽኑ በኋላ ነው። ይህ ማለት እኛ ኮሬክሽን ወይም ደግሞ ፉልባክ ላይ እየተገበያየን አይደለም። ይልቁንም አዲስ የማርኬት ፌዝ በሚጀምርበት ቦታ ላይ ራሳችንን እያዘጋጀን ነው። በትክክለኛው ሎጂክ መሰረት ትልቅ ሪስክ ቱ ሪዋርድ ሬሾ ላይ ታርጌት እንድናደርግ የሚያስችለን ይሄ ነው። ከዚህ ቪዲዮ ጥቂትም ነገር ተምሬያለሁ ብላችሁ የምታስቡ ከሆነ ይህንን ቪዲዮ ላይክ ማድረግ እንዳረሱ፣ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የኔ ቤተሰብ መሆን ትችላላችሁ። ይመቻችሁ።